የታሪክ ጥፋት እርሻና መሰረተ ልማት በሶማሌ ክልል። ከዓመታት በፊት የሶማሌ ክልል የነበረችበትን ቀውስ ማንም የማይዘነጋው ክስተት ሆኖ ቆይቷል። አብሶም ባለፉት 5 እና 6 ዓመታት ክልሏ በሰላም ማጣት ምክንያት ስትታመስ የቆየች እንዲሁም ግጭቶች የተበራከቱባት ክልልም ነበረች። በዚህም ምክንያት ሚሊዮኖች ከመኖሪያ ቀያቸው የተፈናቀሉባት እንደነበረም የቅርብ ጊዜ ትውስታችን ነው። ከቅርብ ዓመታት ወዲህ በለውጡ መንግሥት ክልሉ ከብጥብጥ አዙሪት በመውጣት ፎታን ከማግኘት አልፎም ብዙ መሠረተ ልማቶችና እርሻ ላይ ያተኮሩ የልማት ሥራዎች ተሰርቷል፣ እየተሰሩም ይገኛሉ። ከእነዚህም አንዱና ዋነኛው ሰፊ የስንዴ ምርት ሲሆን በለውጡ መንግሥት በክልሉ ለዘመናት ያልታረሰ ሚሊዮን ሄክታር የሚሆን መሬቶች ቢኖሩም በአሁኑ 25%ን በመስኖ እርሻ ማልማት መቻሉን ጠቅላይ ሚኒስትር አብይ አህመድ በልማቱ ሥራ ጉብኝት በቦታ በመገኘት አረጋግጠዋል። የለውጡ መንግሥት ለእርሻና መሠረተ ልማቶች በሰጠ ትኩረትም በሶማሌ ክልል እየተደረገ ያለው የስንዴ ልማት እርሻን በመስኖና ትራክተርን በመጠቀም እያዘመነ እንደሆነ፣ ይህም ተጠናክሮ ከቀጠለ ክልሉ ብቻውን ከኢትዮጵያ አልፎ ምስራቅ አፍሪካን መመገብ እንደሚችል ዶክተር አብይ አህመድ አሳስበዋል። በተጨማሪም በክልሉ እየተደረገ ያለው የስንዴ ምርት ባሻገር በርካታ የመሠረተ ልማት ሥራዎች ከለውጡ በኋላ ተሰርተዋል። እንደ ማሳያም ከቦሌ ዓለም አቀፍ አየር ማረፊያ ቀጥሎ 2ኛ ደረጃ ላይ የሚገኝ የጎዴ አየር ማረፊያ ከ2000 ኪሎ ሜትር ገደማ የሚሆን የአስፋልት መንገድ ግንባታ ሥራና ሌሎችን በክልሉ የተሰሩ መሠረተ ልማቶችን ማንሳት ይቻላል። ይህ ሁሉ ነገን ዛሬ የትውልድን ተስፋ በመገንባት እና ኢትዮጵያን የዳቦ ቅርጫት ለማድረግ ያለመ የብልጽግና ጉዟችንን በማሳካት መልኩ ጠንካራ ሥራዎች እየሰሩ ያሉትን ጠቅላይ ሚኒስትር ዶክተር አብይ አህመድን አለማመስገን ንፉግነት ነው። ምክንያቱም ዛሬ እየተሰራ ያለው ተስፋ ሰጪ ሥራ ስኬቱ የተሻለ ነገን ይዞ የሚመጣ መሆኑ ከጎናቸው መቆም አማራጭ የሌለው አማራጭ ይሆናል።